ከውድ ጓደኛሽ ጋር ከምታፈቅሪው ጓደኛሽ ወይም ከምታፈቅራት ጓደኛ ጋር ማታ ከስራ እረፍት ተመልሰህ ወይም ተመልሰሽ ቁጭ ብለሽ ሰዎች ጋር እያወራሽ ነገር ግን በቴክስት መጸጻፍ ትፈልጊያለሽ። ወይም ከምትወጃት ጓደኛሽ እህትሽ ጋር በቴክስት መጸጻፍ ትፈልጊያለሽ። ሚስጥራዊ የሆኑ ነገሮችን በድምፅ ከማውራት ወይም ደግሞ ቪዲዮ አሊያም ደግሞ አውዲዮ ከማስቀመጥ ይልቅ በቴክስት በመጸጻፍ የልባችን ሐሳብ ለማስተላለፍ እንፈልጋለን። እንግዲያውስ ይህንን ማድረግ የማትችሉ እህት ወንድሞቼ ዛሬ ቀለል ባለ ሁኔታ አማርኛን ለመናገር፣ ለማንበብ፣ ለመጻፍ ከሰላምታ ተነስተን እንዴት አድርገን በግልጽ ማውራትና ማንበብ መጻፍ እንደምንችል አብረን እናያለን። በተለይ ደግሞ አብዛኞቻችን ለጓደኞቻችን ቴክስት ለመጻፍ፣ መጽሐፍ ቅዱስን ለማንበብ፣ ቁርአን ለመቅራት፣ ሌሎችንም ተግባር ለማከናወን ብዙዎቻችን ተቸግረናል። ዛሬ ለሱ ታላቅ መፍትሄ ይዤላችሁ መጥቻለሁ። ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በኦንላይን ትምህርቱን በመከታተል በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት ብቻ ለ3 ወር ያክል በሚሰጡ ትምህርቶች ብቻ ሙሉ አቀላጥፋችሁ መቻል እንደምትችሉ አውቃችሁ ጎራ በሉ። በአጭር ጊዜ ብቻ እናንተ በጠበቃችሁት ሳይሆን ባልጠበቃችሁት መንገድ አማርኛን አቀላጥፋችሁ በማንበብና በመጻፍ እነዚህ የምትፈልጓቸው ወሳኝ የሆኑ ነገሮችን መጻፍና ማንበብ ትችላላችሁ። ሰላም ጤና ይስጥልኝ። የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ከመቼውም ጊዜ በላይ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። እንዲሁም እንግሊዘኛ ሂሳብንም ጨምሮ እያስተማርን እንገኛለን። ዛሬ እንደምታዩት ከመጀመሪያው ከርዕሱ ላይ ተነስተን አማርኛ ለመናገርና ለማንበብ ከተቸገራችሁ ከሰላምታ ጀምሩ። ኦኬ። ስለዚህ የመጀመሪያው ሰላምታዎችን እናያለን። ዛሬ የምናያቸው አንድ ሰው በጠዋት ምን አይነት ሰላምታ ያቀርባል፣ ከሰዓት ምን አይነት ሰላምታ ያቀርባል፣ እንዲሁም ማታ ወይም ምሽት ላይ ምን አይነት ሰላምታ ያቀርባል፣ በማንኛውም ሰዓትስ ኮመን የሆኑ ሰላምታዎች እነማን ናቸው የሚሉትንና ምላሾቻቸውስ ምን ይመስላሉ፣ አንድ ሰው በአማርኛ ሰላምታ ሲጠይቀን እኛ ምን ብለን እንመልሳለን የሚሉትን አብረን እናያለን። እስከ መጨረሻው አብራችሁ ይቆዩ። የመጀመሪያው ከዚህ ጋር እንደምታዩት እንዴት ይላል አይደለ? እንዴት አደርሽ፣ እንዴት አደርሽ ወይም እንዴት አደርህ ብሎ ሲጠይቀን አንድ ሰው በጠዋት ስናገኘው ይህ የጠዋት ሰላምታ ይባላል። ከምኝታችን ተነስተን የምናደርጋቸው ሰላምታ ልውውጦች እንዴት አደርሽ፣ እንዴት አደርህ፣ እንዴት አደራችሁ ብለን እንጠይቃለን። በዚህን ጊዜ አንድ ሰው በጠዋት አግኝቶሽ እንዴት አደርሽ ወይም በጠዋት አግኝቶህ እንዴት አደርክ ሲልህ ምን ብለህ ትመልሳለህ? ያንተ ምላሽ ምን ይሆናል? ደህና ነኝ። ለራስ ብቻ ስለሆነ ነኝ ነው የምትለው። ነን ማለት አይቻልም። ለምን? ለራሴ ነዋ። ስለዚህ ደህና ነኝ። እንዴት አደርሽ ወይም አደርህ። እዚህ ጋር መያዝ ያለባችሁ ነገር እነዚህ ሰዎች እንዴት አደርህ ብሎ የጠየቁ ሰዎች ሁለትና ከዛ በላይ ከሆኑ ያንተ ምላሽ የሚሆነው ወይም ያንቺ ምላሽ የሚሆነው ደህና ነኝ እንዴት አደራችሁ ነው የሚሆነው። እነሱ ከአንድ በላይ ከሆኑ ወይም ሁለትና ከዛ በላይ ከሆኑ እንዴት አደራችሁ ብለን ነው የምትመልሰው። ነገር ግን የጠየቀን ሰው ሰላምታ የጠየቀን ሰው አንድ ሰው ከሆነ በምላሹ እንደኛ አንድ አድርገን ነው የምንሰጠው ሰላምታውን። ስለዚህ እንዴት አደርህ ወይም እንዴት አደርሽ ብሎ ለጠየቀሽ ሰው ምንድነው የምትመልሽለት? አንድ ሰው ከሆነ ደህና ነኝ እንዴት አደርህ እንዴት አደርሽ ብለሽ ትመልሻለሽ። ነገር ግን የጠየቁሽ ሰዎች ብዙ ከሆኑ ወይም ከሁለት በላይ ከሆኑ እንዴት አደርሽ ብለው ሲጠይቁሽ ደህና ነኝ እንዴት አደራችሁ። ምክንያቱም ከአንድ በላይ ከሆኑ እንዴት አደራችሁ ነው የምንለው ማለት ነው። እንዴት አደራችሁ። ስለዚህ የጠዋት ሰላምታ ይባላል። የጠዋት ሰላምታ ይባላል። ወደ ቀጣዩ ስንሄድ ደግሞ ለብዙ ሰዎች የምንጠቀመው እንዴት አደራችሁ። ለብዙ ሰዎች የምንጠቀመው እንዴት አደራችሁ ነው። እንዴት አደራችሁ። ምክንያቱም ከአንድ በላይ ከሆኑ ሴትም ይሁን ወንድም ይሁን በቁጥር ከአንድ በላይ ከሆኑ ምንድነው የምንጠቀመው? እንዴት አደራችሁ። ሁሉንም ያማከለ ሰላምታ ነው። አንዳንዴ ሰዎች ስህተት እንሰራለን። ጓደኛችን ከብዙ ሰዎች መሃል ላይ ሆኖ እንዴት አደርህ ብለን እናገራለን። ይሄ በጣም ስህተት ነው። ምክንያቱም እንዴት አደራችሁ ማለት እየቻልን እንዴት አደርክ ማለት ነጥለን እሱን ያውጠን ነው ሰላም እያልን ያለ። ስለዚህ እነዛኛዎችን ባናቃቸውም ከሱ ጋር ያሉ ከጓደኞቻችን ጋር ያሉ ሰዎች ባናቃቸውም ሁሉ አብረን የጋራ ሰላምታ መስጠት አለብን። ስለዚህ እንዴት አደራችሁ እንላቸዋለን። እንዴት አደራችሁ። እነሱ በምላሹ ምን ይሉናል? ደህና ነን። ይኸው ደህና ነን እንዴት አደራችሁ። እኛ ሁለትና ከዛ በላይ ሁን እየጠየቅን ከሆነ ምላሻቸው እንዴት አደራችሁ ይሆናል። ነገር ግን እኔ ብቻዬን ወይም አንተ ብቻህን እሷ ብቻዋን ከሆነ እየጠየቀቻቸው ያለ ብዙ ሰዎችን የሚመለስላት ሰላምታ ደህና ነን እንዴት አደርሽ ወይም እንዴት አደርክ ብለው ይመልሱልሃል ወይም ይመልሱልሻል ማለት ነው።
በቀላሉ እንደዛ አድርገው ይመልሱልሻል። ደህና ነኝ፣ እንዴት አደር ወይም እንዴት አደርሽ ብለው ይመልሳሉ ማለት ነው። ሌላው ይሄ ደግሞ የውሎ ሰላምታ ከምሳ ሰዓት በኋላ የምንለዋወጣቸው የሰላምታ አይነቶች ናቸው። እነዚህ በአንድ ሰው ላይ የምናገኛቸው ናቸው። አንድ ሰው ብቻ ሲሆን እንዴት ሰላም ልንል እንችላለን? በውሎ ነው። የውሎ ሰላምታ እንዴት ዋልክ ወይም እንዴት ዋልሽ ብለን ሰላምታ እንሰጣለን። በዛን ጊዜ ይህ ለምሳሌ እኔና ጓደኞች የሆነን አንዷን እንዴት ዋልሽ ብንላት እሷ የምትሰጠው ምላሽ ምንድን ነው የሚሆነው? ደህና ነኝ፣ እንዴት ናችሁ? ለምን? እኛ ከሁለት በላይ ስለሆነ ወይም ሁለት ስለሆነ እንዴት ናችሁ ትላለች ማለት ነው። ግን ብቻዬን ከሆነ እንዴት ዋልሽ ወይም እንዴት ዋልክ ያልኩት ብቻዬን ከሆነ ምላሹም ደህና ነኝ፣ እንዴት ዋልክ የሚል ምላሽ ይሰጠኛል ማለት ነው። ለአንድ ሰው ከሆነ ምላሹም ደህና ነኝ፣ እንዴት ዋልክ የሚል ምላሽ አገኛለሁ ማለት ነው። ነገር ግን ብዙ ከሆኑ እንዴት ዋላችሁ ነው የምንለው። ስለዚህ እዚህኛው ለአንድ ሰው ነው የተጠቀመው እንዴት ዋልሽ፣ እዚህ ጋር ደግሞ ደህና ነኝ፣ እንዴት ዋልሽ ወይም እንዴት ዋልክ። እዚች ጋር ህ ማድረጋት ለወንድም ለሴትም ስለምንጠቀመው ነው። ሌላው ለብዙ ሰዎች ሲሆንና የውሎ ሰላምታ የብዙ ሰዎች ሲሆንና የውሎ ሰላምታ ይህ ማለት እንዴት ዋላችሁ እንላለን። ለብዙ ሰዎች አሁን ከምሳ ሰዓት በኋላ ሁለትና ከዛ በላይ ሰው ካገኘነ እንዴት ዋልህ ሳይሆን ምንለው እንዴት ዋላችሁ ነው ምንለው። ሴትም ይሁን ወንድም ይሁን ጾታው አይመለከተንም። ከአንድ በላይ ከሆነ ጾታው አይመለከትም። አንድ ከሆነ ግን ለወንድ ከሆነ ዋልህ ነው፣ ለሴት ከሆነ ዋልሽ ነው ምንለው። ከአንድ በላይ ከሆኑ ግን ሴትም ይሁን ሁለቱም ሴቱም ይሁን ወንዱም በተመሳሳይ ዋላችሁ ነው ምንለው። ስለዚህ እንዴት ዋላችሁ ስንላቸው ደህና ነን እንዴት ዋላችሁ። እኛ ብዙ ከሆነ ጠያቂዎች እንዴት ዋላችሁ ተብሎ ይመለስልናል። ብቻዬን ከሆነ የጠየቁት ደግሞ ደህና ነኝ እንዴት ዋልህ። እኔ ለወንድ ከሆነ እንዴት ዋልህ ነው። ለሴት ከሆነ ደግሞ ደህና ነኝ እንዴት ዋልሽ፣ ደህና ነኝ እንዴት ዋልሽ። ብዙ ከሆነ የምንጠይቃቸው እንዴት ዋላችሁ አይደል ያልናቸው እኛ እዛ ላይ ያገኘናቸው ሰዎች ብዙ ናቸው። ስለዚህ ምን ነው የሚሉን? ደህና ነን እኛ የሚለውን ነው የሚገልጽልን። ስለዚህ ደህና ነን እንዴት ዋላችሁ የሚል ምላሽ እናገኛለን ማለት ነው። እዚህ ጋር ደግሞ የምታዩት የምሽት ሰላምታ ነው። የምሽት ከ9 ሰዓት ጀምሮ እስከ ሌሊቱ 3 ሰዓት 4 ሰዓት ምናምን ሊሆን ይችላል። ይሄ ደግሞ በምሽት ጊዜ የምንናገራቸው ሰላምታዎች አመሻችሁ እንላለን። ስለዚህ እዚህ ጋር እንዴት አመሸሽ ወይም እንዴት አመሸህ ካልነ ለአንድ ወንድ ወይም ለአንድ ሴት ነው ሰላምታው የምንሰጠው። እሷም ወይም እሱም በምላሹ ደህና ነኝ እንዴት አመሸህ ወይም አመሸሽ ብላ ትመልስልናለች። ነገር ግን እኛ ብዙ ሆነን አንድ ሰውን ስትጠይቅ እነሱ በምላሻቸው ምንድነው የሚሉ? ደህና ነኝ እንዴት ናችሁ ወይም እንዴት አመሻችሁ ብለው ይመልሱልናል ማለት ነው። ሌላው እዚህም ጋር እንደምታዩት የምሽት ሰላምታ ሆኖ ነገር ግን በብዙ ሰዎች ሰላምታው ሲለዋወጥ እንዴት አመሻችሁ ማለት ለብዙ ሰዎች ነው። ከሁለት በላይ ለሆኑ ሰዎች እንዴት አመሻችሁ እንላለን። በምላሹም ነገር ግን እኔ ለብቻዬን ሁኜ እንዴት አመሻችሁ ብላችሁ አንድ ጓደኛሽንና 3 ከዛም በላይ ሆናችሁ እንዴት አመሻችሁ ብላችሁ እናንተ ምንድነው የምትሉኝ? ደህና ነን እንዴት ነህ ወይም እንዴት አመሸህ ነው የምትሉኝ። ብቻዬን ስለሆንኩኝ እንዴት አመሸህ ነው የምትሉኝ እንጂ ደህና ነን እንዴት አመሻችሁ አይባልም። ለምን? እናንተ ብዙ ናችሁ፣ እኔ አንድ ከሆንኩኝ ለእናንተ ደህና ነን ትላላችሁ፣ ለእኔ ደግሞ እንዴት አመሸህ ትላላችሁ ማለት ለአንድ ሰው ከሆነ። ለብዙ ሰው ከሆነ ግን ሁላችንም ጠያቂውም ተጠያቂውም ብዙ ሰው ከሆነ ወይም ሁለት ከሆኑ እንዴት አመሻችሁ ብላችሁ ሲጠይቁ እናንተም ደህና ነን እንዴት አመሻችሁ ብላችሁ መልስ መስጠት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በማንኛውም ሰዓት የምንመላለሰው ሰላምታ አለ። በማንኛውም ሰዓት የምንጠያየቀው ሰላምታ አለ። ጠዋትም ይሁን ማታም ይሁን ቀንም ይሁን በየትኛውም ሰዓት ማለት ነው። እንዴት ቆየህ አንዱ ነው። እንዴት ነህ፣ ሰላም ነህ፣ ሰላም ነሽ፣ እንዴት ናችሁ፣ እንዴት ነህ። ይሄ እንዴት ማለት ስለ ቆይታውም ይሁን ስለ ውሎም ሊሆን ስለ አዳሩም ሊሆን ይችላል። አጠቃላይ ያጠቃልለን። እንዴት ነህ ቢልህ አንድ ሰው በማንኛውም ሰዓት ጠዋትም ሊልህ ይችላል፣ ማታም ሊልህ ይችላል፣ ቀንም ሊልህ ይችላል። ሰላም ነህ ቢልህ አንድ ሰው በየትኛውም ሰዓት ስለ ሰላምታ መጠየቅ ይችላል። ስላንተ ሰላምነት ብቻ ነው የሚያወራ እንጂ ስለ አዳርህ ወይም ስለ ውሎህ አይደለም። እንዴት ቆየህ ቢልህ ስለ ቆይታ ነው። ማታ ላይ ሊልህ ይችላል፣ ጠዋት ላይ ሊልህ ይችላል፣ ምሳ ሰዓት ላይ ሊልህ ይችላል። ቆይታ ደግሞ በተወሰነ ጊዜ ገደብ መካከል ተገናኝተን ቆይተን ተለያይተን ስንገናኝ በዛን ሰዓት ያለው ቆይታ እንዴት ቆየህ ብለን ወይም እንዴት ቆየሽ፣ እንዴት ቆያችሁ እንላለን። ለምሳሌ መስሪያ ቤት ላይ ሄደን እስከ ምሳ ሰዓት አብረን ስንሰራ ውለን ለምሳ ሰዓት ወጥተን ተመልሰን ስንገባ ምንድነው የምንባባለው? እንዴት ቆያችሁ ነው አይደል የምንባባለው? ምክንያቱም ጠዋት አብረን ነው ያልነው። በኋላ ለተወሰነ ሰዓት ነው ለሻይ ቡና ነው የተለያየ ነው። በዛን ሰዓት ስንመለስ ስንገናኝ እንዴት ቆያችሁ ማለት እንችላለን። እንዴት ቆየህ፣ እንዴት ቆየሽ፣ እንዴት ቆያችሁ ማለት
ይቻላል ማለት ነው። ቤተሰብ እንደዚህና መሰል አረፍተ ነገሮችን አጫጭር ጽሁፎችን እያነበብን አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ከፊደላት ጀምረው ገና የፊደላት እውቅና የሌላቸውን ልዩ ትኩረት እየሰጠን ከመሰረቱ ማንበብና መጻፍ ለሚቸገሩት ከማንኛውም ሰው ተርታ እናሰልፋለን። በአጭር ጊዜ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ አማርኛን ሙሉ ሰው እናደርጋቸዋለን። በአማርኛ ሙሉ ሰው እናደርጋቸዋለን። ምንም አይነት የፊደል ግድፈት ሳይኖርባችሁ አቀላጥፋችሁ ማንበብና መጻፍ ትችላላችሁ ማለት ነው። አብራችሁኝ እስከዚህ ሰዓት ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ እናንተ ላይክ እና ሼር እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ትተባበሩ ዘንድ ከወዲሁ አሳስባለሁ። መልካም ቆይታ ይሆንላችሁ።